አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሷሊሃ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ዛሬ አዲስ ነገር ነው እዚህ ወደ እናንተ የመጣሁት። ምንድነው ዛሬ አጋጣሚ ወደ ውጭ ወጥቼ ነበረ። የሆነ ጉዳይ ላስተካክል ሄጄ ነበረ። እዛው ላስተካክል በሄድኩበት የዚህ ሀገር ብር አላስኩም ነበር እና በሰዓቱ አጋጣሚ ሆኖ ደግሞ ቦርሳዬ ውስጥ ሪያል ነበረ። ከዛ ባንክ ቤት ገብቼ ሪያሉን ዘረዘርኩት ማለት ነው። እና እንዴት እንደዘረዘርኩት ምንዛሬ ስንት እንደሆነ እንዴት መዘርዘር እንደምትችሉ ምን እንደሚያስፈልግ ሁሉንም በዝርዝር ነግራችኋለሁ። ለኔ ቤት አዲስ የሆናችሁ ደግሞ ያው ሼር አድርጉት፣ ላይክ አድርጉ፣ ለሌሎች እንዲደርስም አድርጉት። እና ያው ብዙ ጊዜ ትጠይቁኛላችሁ በዚህ ዙሪያ ብዙ ጊዜ ትጠይቁኛላችሁ ስንት ብር መያዝ እንችላለን፣ እዛስ እንዴት እንመነዝራለን፣ የት ነው የሚዘረዘርልን ምናምን ትላላችሁ ማለት ነው። የብር እኔ ይሄን ያህል ገደብ አልላችሁም። ለስራ እስከሄዳችሁ ድረስ መያዝ ያለባችሁን ብር ብትይዙ ምንም አይነት ፍተሻ የለም። ቢያንስ መቼም በርካታ ሺዎችን አትይዙም በማለት ነው። ገባችሁ? መንገድ ስትሄዱ ያው እስከ 5000 ምናምን ከዛ በላይ እንደውም 5000 ራሱ በጣም ይበዛል። ያን ያህል ይዞ መንቀሳቀሱ ተገቢ አይደለም። አይታወቅም፣ ሌባ ሊኖር ይችላል። በመሀል የሚፈጠረው ነገር ያሳልፉልኛል አያሳልፉልኝም የሚለው ብቻ ሳይሆን ስጋት የሚፈጠረው ሌባ ይሰርቀኛል አይሰርቀኝም የሚለው ነገር ያንንም ታሳቢ በማድረግ ከዛ በላይ ያሉ ብሮችን ይዛችሁ ሀገር ግቡ ማለት ይከብዳል። እና ቀለል አድርጋችሁ ይዛችሁ ገብታችሁ ደግሞ መመንዘር ትችላላችሁ ማለት ነው። እኔ የዘረዘርኩት ብዙ ብር ሳይሆን ይዤ የመጣሁት እኔ ብዙ ብር ይዤ አልመጣሁም፣ ግን ቦርሳ የነበረው ሳንቲም አጋጣሚ ሆኖ ዛሬ በሄድኩበት እዛው ጠቅሞኛል ማለት ነው መያዜ። ያው ታውቃላችሁ ያስቀመጣችሁት ብር ላይ ደርስላችሁ ይችላል። በቃ መቼም እዚህ ሀገር ገንዘባችሁን በራሳችሁ ገንዘብ አታስቀምጡም። እና የሄድኩበት ጉዳይ መሰናከል እንዳይገጥመኝ የያዝኩት ሪያል እኔ እንኳን ዘረዝሯለሁ ብዬ አላሰብኩም። ኖርማል በቃ ቦርሳዬ ላይ ነበረና በሰዓቱ ሳንቲም ሲያጥረኝ ከፈት ሳረግ ምንም አይልም። የማያንስ ገንዘብ ነው ያገኘሁት። እዚህ ጋር እንደምትመለከቱት እስከ 300 ሪያሎች በወረቀት ማለት ነው። ከዛ ሳንቲሞቹ ምናምን እዚህ ጋር እንደምታዩት አድርጌ አይቼ ከዛ ባንክ ቤት ገብቼ ነበረ። የተለያየ ባንክ ቤቶችን ጠየቅኩኝ። ንግድ ባንክ ጠየቅኩኝ፣ አዋሽ፣ ንብ፣ ሶስቱንም እንደ አማራጭ ጠየኳቸው ማለት ነው። ምንዛሬ ስንት እንደሆነ ያው ያንን ምንዛሬ እነሱን ስትጠይቁ እናንተም ጎግል ላይ ማየት ትችላላችሁ። ጎግል ላይ አንድ ሪያል በኢትዮጵያ ብር ብላችሁ ብትጽፉ ያመጣላችኋል። ተመሳሳይ ነው። ምንም አይነት ዳሽን ባንክም ገብታችሁ በዳሽን ባንክም መጠየቅ ትችላላችሁ። በንግድ ባንክም እንደዛው፣ በአዋሽ ባንክም እንደዛው በፈለጋችሁት ጎግል ላይ ብትጠይቁ ያመጣላችኋል ማለት ነው። ከዛ እኔ ደግሞ ያስኩትን ብር አውጥቼ ገብቼ ሶስቱንም ባንክ ቀያየረ ጠየቅኩኝ። ከዛ በኋላ ስጠይቅ ትንሽ የተሻለ ያልኩትን ቦታ ደግሞ ሶስቱም የራሳቸው የሆነ ጭማሪ ቅናሽ አላቸው። የሚጨምራለ የሚቀንሳለ እንደ ገበያቸው ነው። ስለዚህ እዛ ገብቼ የነበረኝን 300 ሪያል ሰጥቼ የሰጡኝ የተወሰነ ብር ተጠቅሜ ግማሹ ደግሞ ይዤው መጣሁኝ። ያው በዚህ ሀገር ብር አይረባም። በቃ ይሄን ብትሸከሙትም ምንም አይሰራላችሁም። የሚጠቀመው ያክል ለሰዓቱ የሚፈልገውን ያክል ወስጄ ተጠቅሜ ቀሪውን ደግሞ ይዤ መጣሁ። ይሄ ከ300 ሪያል የተዘረዘረ ነው። እዚህ ጋር የምታያቸው ሳንቲሞቹ ምናምን አንዘረዝርም አሉኝ። እኔ ያለው ክልል ከተሞች ነው። እነዚህ ሳንቲሞቹን አዲስ አበባ ሂደሽ ብትሰጪያቸው እነሱ ይዘረዝሩልሻል አሉኝ ማለት ነው። እንደ አጋጣሚ ነው ቦርሳዬ ላይ ያገኘሁት እንጂ አስቤበት ምናምን ቅድም እንዳልኳችሁ ዘረዝሯለሁ ብዬ አላሰብኩም። 300 ዶላር አረ ዶላር የዩቲዩብን ገንዘብ አረኩት። ለማንኛውም ሪያል ነው 300 ሪያል። እዚህ ጋር የሚታያችሁ ከሆነ 300 ሪያሉ ያው ያወጣሁበት ነው 12424 የኢትዮጵያ ብር ተመነዘረ ማለት ነው። ይህ በቀጥታ ነው፣ ብላክ ማርኬት አይደለም። እናንተ ብላክ ማርኬት ሳይሆን የቀጥታ በመንግስት ነው። ብላክ ማርኬት እኔ አላቅም፣ ስንት እንደሆነ አላቅም። ምንዛሬ ሀዋላ ማለት ነው።
እና ይሄ ቀጥታ እንትን ያላኩት ነው የመነዘርኩት ገንዘብ ነው። እና ይዛችሁ ብትመጡ እንደዚህ መዘርዘር ትችላላችሁ ማለት ነው። ሌላው የሚያስፈልገው ነገር እናንተ የገባችሁበት የሆነ መረጃ ይፈልጋሉ። ግድ ነው ፌኮች ምናምን ስለሚበዙ እነሱም ስለሚጠራጠሩ የመጣችሁበትን ወይም ፓስፖርት ካላችሁ፣ ፓስፖርት ከሌላችሁ ደግሞ የገባችሁበት ሊሲፓሲ ካላችሁ ያንን ኮፒ አድርገው ይወስዳሉ። ኮፒ ካደረጉ በኋላ የሆነ ቦታ ያስፈርማችኋል። ገንዘባችሁን ይቀበላሉ። ከዚያ በኋላ ገንዘባችሁን ደግሞ ዘርዝረው ለእናንተ ደግሞ ገንዘባችሁን ያስረክባሉ ማለት ነው። እና በዚህ መልኩ መቀበል ትችላላችሁ። ይሄ ቀነሰ በዛ ምናምን ለምትሉ ብላክ ማርኬት አይደለም ብያቸዋለሁ። ያው ቀጥታ ባንክ ቤት ነው። ስለዚህ 12424 ብር የኢትዮጵያ ስንቱ ሪያል ነው እንደዛ የሆነው? 300 ሪያሉ ማለት ነው። ሳንቲሙን እንዳልኳችሁ አልዘረዘርኩትም። ያው ሊጨምር ይችላል ሊቀንስ ይችላል። ገባችሁ? አሁን 200 ሪያሉን እንኳን ብንመነዝረው ወደ 8000 ምናምን እንደዛ ነው። ገባችሁ? ብላክ ማርኬት ቢሆን ደግሞ የበለጠ ይጨምራል። ግን ደግሞ ምንድነው አሁን 200 ሪያሉ 8000 ምናምን አሉኝ። ዛሬ እንደዛ የሆነው ነገ ደግሞ 9000 ሊሆን ይችላል፣ ወይ ደግሞ 10000 ሊሆን ይችላል። በየሰዓቱ ይቀያየራል። እና እንደዛ ነው፣ ይወጣል ይወርዳል። አሁን ደግሞ እኔ 300 ምናምን ሪያሉን 12000 ምናምን ብር ነው የመነዘርኩት። ነገ ቢሆን ደግሞ ሊጨምር ይችላል ሊቀንስ ይችላል፣ እንደ ገበያ ሁኔታ ነው። ስለዚህ እንደዚህ ነው ያደረኩት። ምንም ሳታስቡ ራሱ አስባችሁ ብዙዎቻችሁ ይዛችሁ መምጣት ትፈልጋላችሁ። እኔ አሁን ይዤ የመምጣቱ ነገር አላሰብኩበትም። ገባችሁ? ያለኝን እዛም ቢሆን አስቀምጬ የሚያስፈልገኝን ደግሞ በብር እዚህ እንዲቀመጥልኝ አድርጌ ነበር የመጣሁት። በሰዓቱ ደግሞ ማግኘት አልቻልኩም። ስለዚህ ያንን ገንዘብ እስክፈልግ ወይም ደግሞ ያስቀመጣችሁለት ሰው ኑ አውጡልኝ ምናምን ከማለት እጄ ላይ ያለውን አውጥቼ ዘርዝሬ እንደዚህ ተጠቅሜ ቀሪም ደግሞ እሺው መጣሁ ማለት ነው። እና እንደዚህ ብታደርጉ ደግሞ ይጠቅማችኋል። አስባችሁ ብትይዙ ደግሞ የተሻለ ላሰባችሁት ነገር ደግሞ ለሀጃችሁ ያሳካላችኋል። እና ይዛችሁ መምጣት እንዳትፈሩ። ምንም የሚያስፈራ ነገር የለም። ካልሰረቃችሁ በስተቀር ሐላላችሁን ማንም አይከለክላችሁም። የወጣችሁት ለስራ ነው። የያዛችሁት ብር ብትይዙ ራሱ የሰራችሁበት አመት ሂሳብ ሲሰላ ምንም የሚያመጡት ነገር የለም። ስለዚህ ማንም ይወስድብኛል ብላችሁ እዛ ይወስዱብኛል ብሎ ማሰብ ሳይሆን እሰረቃለሁ ወይ፣ ገባችሁ? ሌቦችን ነው መፍራት ያለባችሁ። እና እንደዛ አድርጉ። ማያስ ካለባችሁ መጠኑን እንዳታበዙት፣ በመጠኑ አርጋችሁ የሚጠቅማችሁን ያዙ። እንደዚህ እንደኔ ስትቸገሩ አጋጣሚ ሆኖ ገንዘባችሁ እንደዚህ በብር እጃችሁ ላይ ላይኖር ስለሚችል ይጠቅማችኋል። እና እንደዛ አድርጎላችኋለሁ። አሪፍ ነው፣ ይጠቅማል። ለኔ ጠቅሞኛል። ስለዚህ በፈለኩት ሰዓት አገኘሁት ማለት ነው። እና የትኛውን ባንክ ቤት ደግሞ ይዘረዝራሉ። ገባችሁ? ስለዚህ ተጠቃሚ ትሆናላችሁ ማለት ነው ውዶችዬ። ምንም ስጋት አይግባችሁ፣ አብሽሩ። እና የዛሬ ቆይታ ይሄን ይመስል ነበረ። እኔም ለሀጃዬ እንዳልኳችሁ ወጥቼ አሁን ነው የገባሁት። አስተካክዬ ምናምን ተመለስኩኝ ማለት ነው። ኢንሻአላህ ቀሪውን ደግሞ ሌሎች ነገሮችንም ደግሞ አሳውቃችኋለሁ። ለዛሬ ቆይታችን ይሄን ይመስላል። በሌላ ጊዜ ደግሞ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።